ሰሞኑን ስውሯ ማርያም የቅቤ እምነት ያድናል ምናምን ነገር ተብሎ መሸት ተጀምሯል መሰለኝ ሚዲያው ላይ እሱ ነው እየተሯሯጠ ያለው እና እኔም አላምንበትም። እኔ ሰምቼም አላውቅም የቅቤ እምነት እንዳለ። ከመርካቶ ተጭኖ ሄዶ ነው የሚሸጠው አሉ ወላ እና ቅቤውን ትገዛለህ። ያ ወንበዴ እዩ ጩፋ የሚባል ዘይት መሸጥ ጀመረ። አሁን አደገና ጭራሽ ደግሞ ኦርቶዶክስ ቤተክርስቲያን ላይ ገብቶ ቅቤ መሸጥ ተጀመረ እና ቤተክርስቲያኗ በዚህ ጉዳይ ላይ ሰፊ ማብራሪያ ማድረግ አለባት ብዬ ነው ማምነው። አለ ወይ እንደዚህ የሚባል ነገር አለ፣ የቅቤ እምነት የሚባል ነገር አለ የሚለው ሰፊ ማብራሪያ ማድረግ አለባት። ህገወጥም ከሆነ ማገድና መከልከል አለባት። ለማንኛውም በዚህ ጉዳይ ላይ ሰውዬ ምላሽ አለው፣ በስነ ስርዓት አብራርቶታል። እንስማ እስቲ። የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሁላችሁም 10 ብቻችሁ በውስጥ መስመር የስውሯ ማርያምን የቅቤ እምነት በጾም መጠቀም አንችልም ወይ ያላችሁ ጠይቃችሁኛል። እኔ አሁን ምን እንደሚያሳስበኝ ታውቃላችሁ? የገዳማት ጉዳይ። ገዳማት አሁን ግለሰቦች ሰብሰብ ብለው ህግ የሚያወጡባቸው ሆነዋል ማለት ነው። በቃ ቤተክርስቲያኗ ዋናዋ ተቋሟ የማታዝባቸው እስከሚመስሉ ጭምር ማለት ነው። አንዳንዶችን ነው ግን ያልኩት። አንዱ ሰብሰብ ብሎ ቡና ይጠጣም እዚህ ገዳም ይላል፣ የራሱን ህግ ይወጣል። አንዱ የቅቤ እምነት ይላል፣ አንዱ የበሶ እምነት ይላል፣ አንዱ የቃሪያ ደግሞ የቃሪያ መጥቷል አሉ። ይሄ ነገር ግን ወዴት እየሄድን ነው? እኔ ይሄ ነገር የሚመለከተው አካል ቁጭ ብሎ ቢመክርበት እላለሁኝ። ደግሞ እኮ የሚገርመው በብር ነው የሚገዛው አሉ ነው። እኔ ቦታው ሄጄ አላቅም፣ አላየሁኝም። ካጠፋው ከተሳሳትኩ በጣም ይቅርታ። ግን እውነት በብር የሚገዛ ከሆነ እምነት በብር ይገዛል? መንፈስ ቅዱስ በብር ይገዛል? እሺ ብር የሌለውስ? ወዳጄ መንፈስ ቅዱስን በብሩ ለመግዛት የሞከረው ሐናንያ ምን እንደሆነ የሐዋርያት ሥራ ውስጥ ግባና ንብ። እንደዚህ አይነት እምነት የለም። እኔ የማቀው የቤተ ክርስቲያን ካህኑ ሲያጥንበት የቆየው ጽናው ላይ የተረፈው ዲያቆኑን አምጣልን በፌስታል እንላለን፣ ያመጣልናል። ካህኑን በፌስታል እምነት ስጡ ይብለን ያንን ነው ይዘን ሄደን የምንቀባው። ቃል ኪዳን ያላቸው ቦታ ደግሞ የመሬታቸውን አፈር ይዘን ሄደን ያን ነው በጸበላቸው ነው የምንፈወሰው። እኔ አሁን የእምነት አይነት በዛ አላቅም። ለማንኛውም ካዳናችሁ እሰየው፣ እናንተ ብቻ ዳኑ። ግን ልነግራችሁ የምፈልገው የቅቤ እምነት እያላችሁ በጾም የምትጠቀሙ ካላችሁ ግን ጥላችሁ ከእግዚአብሔር ጋር ነው። አስረግጬ ነው የምነግራችሁ፣ ጥላችሁ ከእግዚአብሔር ጋር ነው። በፍጹም በጾም ወቅት የቅቤ እምነት ነገር ብሎ ነገር የለም፣ መጠቀም አይቻልም። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተ ለምን ቀመስክ ካላችሁ ደግሞ ይሄ ለቪዲዮ ነው እንጂ የሰራሁት ሙዝ ነው እንጂ ቅቤ አይደለም። ማርያምን ነው የምላችሁ። ይሄው ካላመናችሁ ቅሬታ አካሉ ይሄው። ለሁሉም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ሁላችሁም ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እንደዛም ስላልኩ በጣም ዳኮራ ፎንቃይ ጋራ ነው ከላይ ሆነ ስራ። እኔ በእነሱ እድሜ ባይዘው በበግ ቤት በገባ እያልኩ 10 ለመሞከር በጣም ነበረ የምጣጣረውና ስሳሳት ምናምን ነገር እናደዳለሁ። እንኳን ከላይ ወጣ በጣም እንደውም ትዝ ይላችሁ እንደሆነ እንደውም ቅጣታችን ከሴት መሃል መቀመጥ ነበር። ትልቁ ቅጣታችን አጠፋን ወንዶች ከሴት መሃል እንቀመጣለን፣ ሴቶች ደግሞ ከወንድ መሃል ይቀመጣሉ እና ትልቅ ቅጣት ነበር የዛን ጊዜ። በቃ ታለቅሳለሁላ ከሴት መሃል ካስቀመጡ ማለት ነው። እነዚህ ደግሞ ጭራሽ ከላይ ሆነ ስራ ከታች ሆነ ስራ። ብርሃኑ ነጋ እኮ እውነቱን ነው የሚጥላቸው። እግዚአብሔርን እውነቱን ነው። ምን ይሰራሉ? በቃ ከዚህ በኋላ አልፈውም ብዙም የሚጠቅሙ ትውልዶች ስላልሆኑ ከአሁኑ ቀን ስራ ምናምን እንዲጀምሩ ማድረጉ ብርሃኑ ነጋ ትክክለኛ አካሄድ ነው ብዬ ነው የማስበው። እና እነዚህ በርበሬ ብቻ ሳይሆን ሌላ ኒኩለር ራሱ ቢታጠም ያዋጣል። በጣም ደደቡ ትውልድ ብዬዋለሁ። አንተ ማርያም ምን እኔ መታለሁ ሸርሙጣ ቦን ነው ለአብራን ከፍቼ እንሰጥ ነበር። ለአብራን ከፍቼ እንሰጥ ነበር። አንተ ስትለምን ማሰጠ ምክንያቱም አንተ ጠቋራ ያንተ ነው አይደለም። ሰው እንዲህ ዞር ብሎ የሚያዩት ያለ ምክንያቱም እሷ ስትለምናት ምንድን ነበረ ለምናት
አለምንኳትም ማለና ማለት ይቀር አለምንኳትም በል ሰላም እሺ እነዚህ ነገ ያብስራ ነው መጣለሁ ያብስራ እናቴ ነው አልፈልግም እያልኩት ያብስራ መንገድ ላይ ራስ እኛ ሶስት ማለት አንተ ካላረክ አልፈልግም ራስ አንተ ታረጋለህ ሲል አዎ አንተ ካላረክ እኛ ማናረግም ሲል እኔ ማረጋለሁ አልኩት ዮኒ ቂጤ ላይ ማዲያት የለም ካልክ ገልጥ አሳየኝ እኔ ልዋረድ። ሲጀመር ቂጥ ላይ ብጉር ነው እንጂ ማዲያት ይወጣል እንዴ? ሲጀመር ምን ሲያረጉት አዩት ነው ጨዋታው። አድርጎኛል አብሮኝ ተኝቶኛል ለማለት ከሆነ በቃ ሰማንለት። ብልግናውትን በአደባባይ ነው የገለጹት፣ ነውረኝነቱን በአደባባይ ነው ያሳወቁት እና ሰምተንልዎታል። ምንም አዲስ ነው ባለጌ ነው በቃ የትልቅ ቀላል ነው እና ሰምተናል። እስቲ የሚሉትን ግን ያልሰማ ግን ወደም እንዲሰሙት ሙሉ ደቂቃውን አብረን እንጨርሳለን እያያን። ዮኒ ቂጤ ላይ ማዲያት የለም ካልክ ገልጥ አሳየኝ እኔ ልዋረድ እኔ ልቀጣ አንበሳ ወርድላለሁ። ቂጥ ላይ አንበሳ ላለው እንጂ ቂጥ ላይ ማዲያት ከሌለ ዮኒ እኔ አንበሳ ወርዳለሁ። ይኸው በ1500 ሰው ፊት ለፊት እኔ ቃል እገባላለሁ ዩቲዩብ እና ቲክቶክ ማለት ቂጥ ላይ አንተ ማዲያት ከሌለ እኔ አንበሳ ወርዳለሁ። ቃሌን ካጠፍኩኝ 1500 ሰዎች መታችሁ ትፉብኝ። የራስ ቶፒክ የራስ የምታረገው ነገሮች እያበሳጩ ሳታውቀው ፊት ላይ ብቻ ሰው ቂጥ ላይ ማዲያት ወጥቶባል። ቂጤ ላይ ማዲያት የለም ካልክ ቂጥን ከፍታ አሳይ። ቂጥን ከፍታ አሳይተ ማዲያት ከማዲያት የጸዳ ቂጥ ካለ እኔ መጥቻ አንበሳ ወርድላለሁ። ለዛውም $299 አይደለም $399 አንበሳ ወርድላለሁ። ያችን ከዋሻው እኔ ልቀጣ። ቂጡ እንደ እሳት ይነዳል እንደ ነበልባል ግሸን ላይም ያለው ቅዱስ ሚካኤል። አሁን እንደዚህ አይነት የአጠማመቅ ስርዓት የትኛውም ቤተክርስቲያን ውስጥ የሌለ ስርዓት ማለት ነው። ያቻ አላውቅም። ባይኖርብህ ሰይጣን ራሱ ባይኖርብህ አለብኝ ብለህ ትጮዋለህ። እንደዚህ እያሰቃየ የሚጠምቅ ከሆነና ያጠማመቅ ቤተክርስቲያን ላይ እስከማውቀው ድረስ ያጠማመቅ ራሱ ስርዓት አለው። በስነ ስርዓት ነው የምትጠመቀው ምናምን ነገር እና ይሄ በቃ የሌለው ደግሞ አዳዲስ የሚመጡ በቃ በገመድ ታስሮ ምናምን ጉድጓድ ውስጥ መክተት እንደዚህ ጥፍንግንግ አርግቶ አስሮ ጉድጓድ ውስጥ መድፈቅ ምናምን እንዴት ነው? ባይኖርብህ ሰይጣን ራሱ ባይኖርብህ አለብኝ 7 ነኝ ብለህ ትጮዋለህ። 15 ነኝ ብለህ ትጮዋለህ። ምን አይነት አሁን ማለትም እንደዚህ አይነት አጠማመቆችን ቤተክርስቲያን ስራው ምንድነው? አካባቢው ላይ ያለው ጳጳስ ምንድነው ስራው? ይሄንን ሊቆጣጠራል እንዴ ቁጭ ያለ እና ሊያስተምር እና እኔ አሁን ደግሞ የመጡት ደግሞ በጣም ግራ የሚያጋቡ ናቸው። እና ይሄ አሰቃየው ነው እንጂ የሚባለው ጠመቀው አይባልም። ወይም ደግሞ ሰይጣኑን ባይኖርብህም ስለምትጮህ ይሄ አስለቀቀው አይባልም።